ውስጣችን ያሉ ምናቃቸው ነገሮች አሉ። ለምሳሌ ሽመልስ አብዲሳ፣ አብይ አህመድ፣ ሌሎችም የኦሮሞ ብልጽግና ሰዎች አስመራ ሄደው በጦርነቱ ጊዜ የአማራ ብልጽግና ሰዎች እና ነጋዴዎች አስመራ ሄደው ከኤርትራኖች ጋር ተነጋግረው ነበር ከመንግስት ከፕሬዚደንቱ እና ችግር ስለነበር እቃዎች ወደ አማራ ክልል በምጽዋ እንዲገቡ እና ይህን ተስማምቶ አንዳንድ እንትኖች ነበሩ። እኔ እንደውም አዲስ አበባ ነበርኩ በአንድ ወቅትና መጥተው ከአስመራ ራሱ ፕሬዚደንቱ በዚህ ጉዳይ ላይ አንተም እንድትተባበረን ከዚህ ከኢትዮጵያ ነጋዴዎች ጋር የምጽዋን ወደብ በመጠቀም ብለው በኋላ ኦኬ ብዬ በኋላ ስጠይቃቸው ምን ተፈጠረ ስላቸው አይ አልፈለጉም እና ትንሽ ፕሮቭ አረኩኝ ለማድረግ ሞከርኩ። ምንድነው የሆነው? የኦሮሞ ብልጽግና ሰዎች ሽመልስ አብዲሳ ሄዶ ነው ያስቆመው። ሌላም ያላቸው ነገር ደግሞ እንዴት አይነት መሰሪዎችና ነውረኞች እንደሆኑ ዛሬ እነሱ የሚያደርጉትን ነገር አማራውን ብሌም ነው አንዱ ያሏቸው። እነኛ አማራዎችን አትመኗቸው አሰብ እያሉ አሰብንም እንትን ያደርጋሉ ብሎ ነው ያላቸው። እንዴ አሁን እነዚህ ብዙ ኤክስፒሪየንስ ያላቸው ብዙ ተሞክሮ ያላቸው ሰዎች ናቸው። በእነሱ ጭንቅላት እነሱን እንኳን ለመጠምዘዝና ማኒፑሌት ለማድረግ ነው የሚሞክሩ። እንዲህ አይነት ሸፍጦች ከፈረንጆቹም ጋር የሚነገሩ ጉዳዮች ለፈረንጆቹ የሚነገሩ በጀርባ ለነሱ ፊት ለፊት ሲያገኟቸው ሌላ ነው፣ ለኤርትራኖቹ ለፈረንጆቹ የሚናገሩ ሌላ ነው። ለአንዱ ልክ ከኛ ጋር ሲያደርግ እንደነበረው የኦሮሞ የፖለቲካ ልሂቃን እንደተናገሩት እነታየ እነ ጀዋር ለአንዱ እዚህ ሌላ እዚህ ይሄ መሆኑን የኤርትራ መንግስት ሰዎች በደንብ ያውቃሉ። የሰውየውን ባህል እና አብረውት ያሉት ነውረኞች እንደሆኑ፣ ቀጣፊዎች እንደሆኑ፣ ሸፍተኞች ይሄ ልባችን እያወቀ ነው። ዛሬ ኤርትራ ጠላት ስትደረግ አብረን ከአብይ አህመድ የሚባል ነውረኛ ቅዠታም ጋር አብረን የምንሰለፈው ብዙ ነገር አለ። እዚህ አሁን ዘርዝረን ማንጨርሰው ግን ይሄን ቅድም ያሳየኝ የኔን ስም ያነሳው ሰው በደንብ ልነግረው እችላለሁ። ግን ሂዝ ኖ ወርዝ ኢት ብዙ ጊዜ ከአንድም ሁለት ሶስት ጊዜ ስሜን አንስቷል። ሂዝ ኖ ወርዝ ኢት ወርዝ አይደለም። በነገረው ደግሞ በጣም ጥሩ አይሆንም። በኔ ደረጃ ለሱ መልስ ማስተዋል። እሺ ኦኬ እኔም ሰብስታንሱ ላይ ያልኩት አርጊውመንቱ ላይ ያልኩት ለዛ ነው ወደዛ እንዳንገባ። በመጨረሻም ወደ እንግዲህ ከዚሁ አሁን ከገለጽከው ግለሰብ ጋር የሚሆን ከካምፑ ጋር ነበርክ፣ በግልጽ የሚታወቅ ነው። እናንተ ብቻ ሳትሆን አብዛኛው ኢትዮጵያ ሕዝብ አብሮ የነበረ ነው። ኮዙም ዲፌንድ ለማድረግ ነው፣ ግማሹ ኢትዮጵያን ዲፌንድ ለማድረግ ነው የወጣው፣ ሌላው በአይዲዮሎጂ ነው፣ ሌላው ተታሎ ነው። ያም ሆነ ይህ ከመደመር መርከብ የወረድከው በምን ምክንያት ነው የሚለውን ቅድም ጀምረን ያስቆምኩትና በዛ ነው የምዘጋ። ለምንድን ነው ሪሊ የወረድከው? ሰዎች የሚሉትን ላስቀምጥ፣ 3 ምክንያቶች። አንደኛው የቢዝነስ ኮንፍሊክት ኢንተረስት ነበረ እና እዛ ቢዝነስ ላይ ስላልተስማሙ ለዛ ነው የሚሉ አሉ። ሁለተኛ ምክር ሲሰጡ ነበረ። ምክራቸውን አብይ አልሰማ ስላላቸው ተሰላጅተው ነው ከመርከቡ ላይ የወረዱት ወይ ከባቡሩ ላይ የወረዱት የሚሉ አሉ። ሶስተኛውና የመጨረሻው የአንዱ አንተም ራስ ቅድም የገለጽከው ክፍል 1 ላይ የገለጽከው ነገር አለ። ያም ወደ አማራ ክልል ጦርነት ሲጀመር ነው ሁሉም ወደየጎጡ ወደየቅርጫቱ የገባው የሚል ነው። ከዚህ ጋርም ተያይዞ አረዛም ደረጃም አልቆዩም። የፕሪቶሪያ ስምምነት ነው ያስኮረፋቸው። እንዴት ወያኔን አላጠፋልንም፣ ጦርነቱ ለምን አላለቀም ብለው አኩርፈው ነው የተበተኑት። ጦርነት ነው የሰላም ስምምነቱ ነው የበተናቸው የሚል ነው። ይሄን የሚሰማውን ሰብሰብ አድርጌ ነው ያመጣሁት የሚከሱበትንና ያንተ ምላሽ ምን ይሆናል? ሞገስ ብዙ ምክንያቶች አሉ፣ ግን ዋናዎቹን አትሊስት አድሬስ ለማድረግ ሞክራለሁ። ከጅምሩ ሰውየውን ስናገኘው በጋራ የአርበኛው ግንቦት 7 አመራሮች ሆነን 5 ነበርን። ብርሃኑ ዶክተር ብርሃኑና አንዳርጋቸውን ጨምሮ እንዲሁም ኤፍሬም ማዴቦን ሰምተው እንደው በብዙ ሚዲያዎች ተናግሯል። የሰውየው ሁኔታ አልተመቸኝም። ይሄ ብልጣብልጥነት ሁሉን አውቃይነት ሽንገላውን በደንብ ከመጀመሪያው ቀን ያየው የመሸንገል ወይ አራዳ ቋንቋ ቅፈላ ምናምን አይነት ነገር ዝም ብሎ እንዳገኘን
ያሳየው ቢሄቪየር ባህሪ በኋላም በተለያየ ጊዜ ሳገኘው ከአንደርጋቸው ጋር ሆነ እናገኘ ነው። ከዛም በዋትስአፕ ኮሚኒኬሽን ነበር እና ያልተመቹኝ ብዙ ነገሮች ነበሩ። የታዘብኳቸው ብዙ ነገሮች ነበሩ። how he understand the problem ኢትዮጵያ ውስጥ ያለውን የሰው ሀሳብ የተለየ ሀሳብ ስታመጣ how overreact እንደሚያደርግ ሁሉን አውቃለሁ ብሎ ስለሚገምት አንዳንድ የተጠኑ ነገሮችን ስትሰጠው እንዲህ ነው ብለህ ሬኮመንድ የምታደርግ እሱን ለማጣጣል የሚሄድበት ርቀት ኤክሴትራ። ግን በዋነኝነት ሉካዬ እኔ 3 ፌዞች ነበሩ የኔ እንትን። የመጀመሪያው ለውጡ እንደመጣ 7 ወር ነው የቆየሁት። በቃኝ እኔ በራሴ ህይወት ላይ ፎከስ ላድርግ፣ አሁን ትንሽ ለውጥ መጥቷል ብዬ 7 ወር ውስጥ ሪዛይን አድርጌ ነው የወጣሁት። 7 ወር በኋላ ገና ኢዜማ ሳይመሰረት ከግንቦት 7 አመራር ማለት ነው። እና ይሄን ደግሞ በይፋ አድርጌ ለህዝብ አሳውቄ ነው የወጣሁት። እስከ 2020 ድረስ ምንም የፖለቲካ ኢንፋክት 21 ማለት ይቻላል ይሄ ነው የሚባል የፖለቲካ ተሳትፎ አልነበረኝም። ፕራይማሊ የራሴን ስራዎች ማጠናከር፣ አንዳንድ ማጠናቸው ጥናቶች ነበሩ። ኢትዮጵያ ውስጥ ደግሞ ሪሊ የኔ ፍላጎት የነበረው ይሄን ደግሞ ኢሳት በሰጠሁት ኢንተርቪው ዛሬ 3 ዓመት 2 ፓርት ኢንተርቪው ሰፊ ኢንተርቪው ተናግሬያለሁ። የኤንጂኦ እና የሶሻል ኢንተርፕራይዝ ስራ ለመስራት ነበረ እንትን ማረገው፣ የተለያዩ ሙከራዎች ማረገው፣ የማደራጀት የመገናኘት ሰዎችን የማግኘት እና ከጓደኞቼ ጋር ሆነን ኤንጂኦ ሀገር የሚባል አላያንስ ፎር ግሪን ኢኮኖሚ ኤንድ ሬዚሊየንት ኢትዮጵያ 2020 መስርተናል። ከዛ በ2021 ደግሞ ጦርነቱ ለል እያረገ እንትን እያረገ 22 አካባቢ ከፕሪቶሪያው ስምምነት 6 ወር 7 ወር ቀደም ብሎ ትልቅ ጥናት ብዙ ወጪ ያወጣውበት 40 ምንጭ እየተመላለሱ ብዙ የሰራውበት ሪጀነሬቲቭ አግሪካልቸር እና ታዳሽ ኃይል የተያዘ ትልቅ ፕሮጀክት ለመስራት ነበር። ዋይ ቢኮዝ እኔ በቃ ለውጥ መጥቷል የተወሰነ ያስኬደናል በሚል ፖለቲካው ላይ ኪን አልነበርኩም። ይህ እንደተጠበቀ ሆኖ ያው አያለው ከታተላለው። ጦርነቱ ሲመጣ ግን በፉል ታይም ነው የገባሁበት፣ በሙሉ አቅሜ ነው። ያኔ ኮቪድም ነበር፣ ብዙም ስራ አልነበር። በዲጂታል ሚዲያ፣ በኢንተርናሽናል ሚዲያ እንደገና ደግሞ ውጭ ያሉ አሜሪካ ያሉ አውሮፓ ያሉ ካናዳ ያሉ በሙሉ እነኝህን አድቮኬሲዎች እና ፐብሊክ ዲፕሎማሲ ስራዎች በማስተባበር በጣም አክቲቭሊ ስሰራ ነበር። በዛ ነው እንግዲህ የትግራይ ብሔርተኞች የወያኔ ደጋፊዎች እኔ ላይ በጣም ከባድ ካምፔን ያደርጉ ነበር። ዛሬ የሚሰድቡኝ የብልጽግና ካድሬዎች ደግሞ ከአብይ አምባሳደሮች 100 ከሚሰሩት አምባሳደሮች በላይ የሚሰራ እያሉ ሲያወድሱ የነበሩ ሰዎች ናቸው ዛሬ የሚሳደቡ። እና ይሄ የሆነበት ምክንያት ያው እኛም በዚህ በ27 ዓመት ያኔ ላይ ብዙ ነገር ውስጣችን ስለነበር አሁን ደግሞ ተመልሰው ሊመጡ በሚል ነው ቁጭትና እልህ ነበር እና ብዙ ስራዎች ስንሰራ ነበር። ይህንንም ራሱ አብይ አህመድ ሪኮግናይዝ ስለሚያደርግ በፓርላማ የተናገረው ነገር አለ። ብሌኔ ስዩም የሱ ፕሬስ ሴክሬታሪ ይሄንን እኮ የተናገረው ስለእናንተ ነው ብላ የላከችልኝ አለ። አይ ቲንክ አሁንም ሊኖር ይችላል ቴክስት ውስጥ ከአምባሳደሮቻችን በላይ የሚሰሩ አምባሳደሮች አሉ። ያ የሆነበት ምክንያት አገር ይፈርሳል በሚል ገብተንበት 1 ዓመት ተኩል ያህል በዚህ ላይ ብዙ ጊዜ ብዙ አቅም ብዙ ጊዜ ታይም ኤነርጂ ብዙ ኃይሎችንም በማስተባበር ብዙ ስራ ሰርተናል። በዛ ምንም የሚቆጨኝ የለም። የሚቆጨኝ ነገር ያ ጦርነት አጀማመሩ ላይ ሁሉን ነገር ለቲፒኤልኤፍ ሰጠን እንጂ የራሱ የአብይ አህመድ አሁን ሪትሮስፔክት ሳይሆንና ኦሮሞ ፖለቲከኞችም ሌሎችም ከሚሉት እንደው ገጣጥሜ ሳየው የእሱ ራሱ እዛ ሁኔታ ውስጥ እንዲገቡ ያደረገበት ነገር አለ ብዬ እጠይቃለሁ። አንድ እሱ ነው። ሁለተኛ ደግሞ በዚህ ጦርነት ሂደት ብዙ ሲቪሊያን ማለቁ፣ ብዙ አይነት ወንጀል መፈጸሙ እሱ ሪል ያሳዝነኛል።
በተረፈ በከፍተኛ ደረጃ በስፋት ተንቀሳቅሰናል። ከዛ በኋላ ተመልሼ የራሴን ስራ ኢትዮጵያ ውስጥ ለመስራት አብዛኛውን ጊዜ እዛ ለመሆን ነበር የኔ ፍላጎት። ምን ሆነ? እዛ ሆኜ ዲሴምበር ነው ወደዚህ የመጣሁት። ሴፕቴምበር ላይ ኦኬ ፎር ዘ ፈርስት ታይም ሶሻል ሚዲያ ላይ ፖስት አድርጌያለሁ። ግባና ወደ ሴፕቴምበር ስንት ዓመተ ምህረት? 2022 ኦኬ 2022 እንትኑም ገና ሳይቆም ማለት ነው፣ ጦርነቱ ሳይቆም። ግን ያው እንትን እያደረገ ነበር። ያው ሶስተኛ ዙር ጦርነቱ እየተካሄደ ነው። የመጨረሻው ዘመቻ ከኤርትራ መንግስት ሰዎች ጋር በብዙ ጉዳዮች እንነጋገራለን። ጥሩ መተማመን አለ። በተለይ በግንቦት ሰባት ጊዜ እኔ ብቻ አይደለም አንዳርጋቸውንም ልጠይቀው ይችላለህ፣ ሌሎች አሁን አብይ አህመድ ሲጣላቸው ያኔ ጋር ጦርነት በነበሩ ጊዜ እኛም እያጨበጨብን ከነሱ ጋር ይሄንን ከሚሉ ሰዎች ጋር እንድንቆም ነው የተፈለገው። እሱ ነው እኮ ጥያቄው። ለምን እንደተደረገ አብይ አህመድ ይሄንን ክህደታቸው ነውራቸው ብዙ ነው። የአብይ አህመድና ለምሳሌ እማቃቸው ውስጣችን ያሉ የምናውቃቸው ነገሮች አሉ። ለምሳሌ ሽመልስ አብዲሳ፣ አብይ አህመድ፣ ሌሎችም የኦሮሞ ብልጽግና ሰዎች አስመራ ሄደው በጦርነቱ ጊዜ የአማራ ብልጽግና ሰዎች እና ነጋዴዎች አስመራ ሄደው ከኤርትራኖች ጋር ተነጋግረው ነበር፣ ከመንግስት ከፕሬዚደንቱ እና ችግር ስለነበር እቃዎች ወደ አማራ ክልል በምጽዋ እንዲገቡ እና ይህን ተስማምቶ አንዳንድ እንትኖች ነበሩ። እኔ እንደውም አዲስ አበባ ነበርኩ በአንድ ወቅትና መጥተው ከአስመራ ራሱ ፕሬዚደንቱ በዚህ ጉዳይ ላይ አንተም እንድትተባበረን ከዚህ ከኢትዮጵያ ነጋዴዎች ጋር የምጽዋን ወደብ በመጠቀም ብለው በኋላ ኦኬ ብዬ በኋላ ስጠይቃቸው ምን ተፈጠረ ስላቸው አይ አልፈለጉም እና ትንሽ ፕሮቭ አረኩኝ ለማድረግ ሞከርኩ። ምንድነው የሆነው? የኦሮሞ ብልጽግና ሰዎች ሽመልስ አብዲሳ ሄዶ ነው ያስቆመው። ሌላም ያሏቸው ነገር ደግሞ እንዴት አይነት መሰሪዎችና ነውረኞች እንደሆኑ ዛሬ እነሱ የሚያደርጉትን ነገር አማራውን ብሌም ነው አንዱ ያሏቸው። እነኛ አማራዎችን አትመኗቸው፣ አሰብ እያሉ አሰብንም እንትን ያደርጋሉ ብሎ ነው ያሏቸው። እንዴ አሁን እነዚህ ብዙ ኤክስፒሪየንስ ያላቸው ብዙ ተሞክሮ ያላቸው ሰዎች ናቸው። በእነሱ ጭንቅላት እነሱን እንኳን ለመጠምዘዝ እና ማኒፑሌት ለማድረግ ነው የሚሞክሩ። እንዲህ አይነት ሸፍጦች ከፈረንጆቹም ጋር የሚነገሩ ጉዳዮች ለፈረንጆቹ የሚነገሩ በጀርባ ለነሱ ፊት ለፊት ሲያገኟቸው ሌላ ነው፣ ለኤርትራኖቹ ለፈረንጆቹ የሚናገሩ ሌላ ነው። ለአንዱ ልክ ከኛ ጋር ሲያደርግ እንደነበረው የኦሮሞ የፖለቲካ ልሂቃን እንደተናገሩት እነታየ እነ ጀዋር ለአንዱ እዚህ ሌላ እዚህ ይሄ መሆኑን የኤርትራ መንግስት ሰዎች በደንብ ያውቃሉ። የሰውየውን ባህል እና አብረውት ያሉት ነውረኞች እንደሆኑ፣ ቀጣፊዎች እንደሆኑ፣ ሸፍተኞች ይሄ ልባችን እያወቀ ነው። ዛሬ ኤርትራ ጠላት ስትደረግ አብረን ከአብይ አህመድ የሚባል ነውረኛ ቅዠታም ጋር አብረን የምንሰለፈው ብዙ ነገር አለ። እዚህ አሁን ዘርዝረን ማንጨርሰው። በአባት በኩል ኢትዮጵያ የባህር በር ባለቤት ሆና የቆየች ወደብ የነበራት በአባት ምክንያት በጣም ዘመናዊ የተደረገ ሲሰራም ግርማ ወልደጊዮርጊስ መጽሐፍ ላይ እንዳነበብኩት ያኔ ለኢትዮጵያ ብለን የሰራ ነው። ኤርትራ ትገነጠላለች ብለን አለም የሰራ ነው። አይቆጨንም። ለኢትዮጵያን ተብሎ ነው የተሰራው። ኮማንደር ዘለቀም ያንን በማድረጉ ታምር በመስራቱ ደስተኛ ነኝ፣ እኔ ምስክር ነኝ ብሎ መጽሐፍ ላይ ጽፏል። ከዛ ዛሬ ላይ ኢትዮጵያ የባህር በር ይገባታል። በተለይ ደግሞ አሰብ የኢትዮጵያም ነበረ። ዋንስ አፖን ኤ ታይም የራሷ መውጫ መተንፈሻ ነበረ። ዛሬ ደግሞ ተዘግቶባት በተለያየ ተንኮል አንተም በምታውቀው እንደዚህ መሆኗ ተዘግቶባት ስትቀር መንገድ ላይ መቆም የአባትን አሻራ ሙሉ በሙሉ መደምሰስ አይሆንም ወይ የሚል ነው እንደ መከራከሪያ የሚያመጡትና ለሱስ ምን መልስ አለ? አዎ ምልህ ይሄ ጥያቄ በጣም ብዙ ሎድድ የሆነ ብዙ ዘርፎች ብዙ ሌንሶች ያሉት ጥያቄ ነው። አንድ ብቻ አይደለም። ኢን ፕሪንሲፕል እኔ እንደ ኢትዮጵያዊ ኢትዮጵያ ባህር በር ቢኖራት ወደብ ቢኖራት የራሷ በጣም ደስተኛ ነው። በፕሪንሲፕል በፍላጎት በምኞት ደረጃ የተለያየ ፍሬሚንግ አለው ምልህ
በሶስት ከፍለን ብናየው ጥሩ ነው ብዬ ገምታለሁ። ለምሳሌ ዛሬ አሁን እየጦዘ የሚገኘው የቀይ ባህር የአሰብ አጀንዳ የኢትዮጵያን ብሔራዊና ዘላቂ ጥቅም የሚያሳካ አጀንዳ ነው ወይ? አሁን ይሄ አጀንዳ አብይ አህመድ ያነሳው በጣም እያጦዘው ያለ ኢትዮጵያን ብሔርተኝነት ስሜት ለመቀስቀስ እየተጠቀሙበት ያለው አጀንዳ ሪሊ የኢትዮጵያ አጀንዳ ነው ወይ? እኔ ነው ብያለሁ። ስለዚህ አጀንዳው በአብይ መነሳቱ ነው ወይ በዚህ ሰዓት መነሳቱ ነው? ልጨርስልህ። ለአብይ መነሳቱ ብቻ አይደለም፣ ሞቲቭ ራሱ በጣም ኮስችነብል። ሌሎቹ መጣበታቸዋለሁ። ራሱ በሌላም መንግስት ቢሆን በምን መልኩ ነው ይሄ አድሬስ መደረግ ያለበት የኢትዮጵያ ኒድ የሚለውን እመጣበታለሁ። አሁን ግን ይህንን ልሄድበት የእሱ አይ ቲንክ እኔ የማየው የአብይ አህመድ ከዚህ ከንግስናው ከቅዠቱ ጋር የተያዘ ኤምፓየር በአፉ የተናገረው የኢስት አፍሪካን ኦሮሞ ኤምፓየር ብሎ ነው ለኦሮሞቹ የሚናገሩ። ይሄ ራሱ አብይ ለ200 የኦሮሞ ልሂቃን የዛሬ 6 ዓመት የተናገረው እኔ ቪዥኔ ፍላጎቴ የምስራቅ አፍሪካን የኦሮሞ ኤምፓየር መመስረት ነው። ነገ ታያላችሁ ኤርትራ፣ ኦሮሞ ማነው ጅቡቲ፣ ሶማሌ ላይ ኦሮሞዎችን አሰፍራለሁ እና የኛ ይሆናል ሚል አሁን እኮ ስታይ አንዳንድ የሚወጡ ማለት ገንጥሎ ነው ወይ ይሄን ኦሮማይዝ ማድረግ ነው? ፕሮጀክቱ በምን መልኩ ነው የሚፈጸመው? እሱ ያለው አይ ቲንክ ኦሮማይዝ የማድረግና ያው ምንድነው አሁን የሆነ ያለው ኦሮሞ የኩሽ ቁንጮ ነውና አጠቃላይ ይህንን መግዛት አለበት እንትን ታሪክ ጸሐፊዎች እየተናገሩ ዘፋኞች እየዘፈኑ ነው ሰሞኑን አይደለም። እና ይሄ የአብይ አህመድና የኦሮሞ ብልጽግና ቅዠት እብደት ሪሊ ያንን አካባቢ ለብዙ አይነት ትርምስ ለብዙ አይነት አደጋ የሚያጋልጥ የሱ ቅዠት ለማሳካት አብዛኛው ኢትዮጵያዊ ይሄ ጀስቲፊኬሽን ስለማይሆን አሰብና ቀይ ባህር ይላል እንጂ የሱ እንትን ብሮደር የሆነ ኢምፔሪያል አጀንዳ አለ። ሶ የተናገረውን ነገር በ2020 እኔ ኢትዮጵያ ነበርኩ 2 ወር ጃዋር መሐመድ ጋር ባለን ቅርበት ቤቱ ጋብዞኝ ስንነጋገር ሲነግረኝ እኔ በፍጹም ለማመን የሚከብድ ነበር። ብዙ ነገር ተነጋግረናል። ስለ ሰውየውም ነግሮኛል። የሰውየ ቅዠታም ነው፣ እብድ ነው፣ ሳይኮኖ ነው ያለው። እና ያኔ እኛ በነበረን ጉጉት ለውጥ እንዲመጣ ሰውየውም ፕሮሚስ አድርጓል እስቲ ድል እንስጠው የሚል ስለነበር it was very hard for me to buy። በኋላ የኔ በጣም የቅርብ ዘመድ የሆነ ሰው እዛው 200 የኦሮሞ ሊቃን በነበሩበት ቦታ ላይ የነበረ ጓደኛው ይሄንኑ ኮንፈርም የሚያደርግ ነገር ነገር እንደውም አሁን ወደ አንተ ከመምጣቴ በፊት ይሄንን እንትን ኮስ ላረግ ነው ብዬ ለጆዋር ነው because እኔ ብዙ ጊዜ ሰዎች በግል የነገሩኝ ነገር አደባባይ ላይ ያለ ፈቃዳቸው መናገር ስለማልፈልግ እና እሱን ጠይቀው አንተ ወዳጄ ነው ብዙ ጊዜ ኢንተርቪው እኮ ሳይኮ ነው ያለው። ማን ነው ሳይኮ የተባለው? ጃዋር ነው አብይን ያለው። ይሄ ሰውዬ ብዙ ነገር ከነሱ በመካከላቸው ነበረው እና አንዱ ያለኝ ምንድነው ስብሰባው ላይ መጥቶ እነ ጃዋር ምናምን የሚፈልጉት የኦሮሞ ሪፐብሊክ ነው፣ እኔ ግን የኢስት አፍሪካ ኦሮሞ ኤምፓየር ለመመስረት ነው ህልሜ ብሎ ተናገረ። እና እንዴት እንደዚህ ትላለህ ብለን ቻሌንጅ አደረግ ነው እና እሱ ነገሩን እንደለመደው ማጣጣልና ማዋደቅ መሳቅ ነው እንጂ ሲሪየስሊ እንትን አላደረገውም። እና ይሄ ሰውዬ እብድ ነው፣ ይሄ ሰውዬ ቅዠታም ነው፣ ይሄ ሰውዬ ሳይኮ ነው የሚል ነገር ነው። አት ዘ ሴም ታይም ደግሞ ይኸውልህ ኮንትራዲክሽን እኮ የሚገርም አሁን እነሱ ይሄንን ይላሉ አይደል? ይሄ እኔ ለኢትዮጵያ ዱረብል የሆነ ዘላቂ የሆነ ላስቲንግ የሆነ የባህር በርም የወደብም ጥቅም የሚያመጣ አይደለም። ዲስትራክሽን ለሁለቱም ሀገሮች በጣም ብዙ ዲስትራክሽን፣ እልቂት፣ ውድመት ከዛም አልፎ ብዙ ኃይሎችን ወደ አካባቢያችን ጋብዞ ይሄ ኮንፍሊክት ብዙ አይነት እንትን ያመጣል ብዬ ስለማሰብ በፍጹም የእሱን አካሄድ አልደግፍም። እያደረገ ያለው ጠባጫሪነት ነው። ዓለም አቀፍ ሕግም በፍጹም የማይፈቅደው ነው።
እኔ እንዳልኩ ነው ካለኝ ውስጤ ካደግኩበትም ካለኝ ሲምቦሊክ ቅድም ያልኩት ለዛ ትምህርታዊ አይደለም ወይ ለአንተ ቢመለስ ብታገኝ ሀገርም ወደ ግለሰብ አይወርድም ወይ ያልኩት ለዛ ነው። እዛ ያሉ ሀገሮች ኢትዮጵያ ይገባታል ብለው የሚሰጡ ካሉ ያ በዓለም አቀፍ ህግ በዓለም አቀፍ ሞራሊቲ ኦል ሬሌቫንት እንትኖች ያንን ባከበረ መልኩ ብናገኝ ደስ ይለኛል። ግን ያ የሆነ አይደለም። ሰውየው ይሄንን ደግሞ እየተጠቀሙበት ነው። ኢትዮጵያን ናሽናሊዝም ለመኮርኮር ብዙ ሰው ቁጭት አለው። ራይት ኦር ሮንግ እሱ ሌላ ጉዳይ ነው። እኔም አለኝ። ለምን ሆነ እንዴት ሆነ ምናምን በጣም ኮምፕሌክስ ነው። ግን እሱ እየተጠቀሙበት የእሱ ለሌላ ደግሞ ለኦሮሞ ማህበረሰብ ደግሞ የሚነግረው ሌላ ጉዳይ ነው። ይኸው በዘፈን ታሪክ ጸሐፊ ነን የሚሉ ዛሬ ኤርትራ የኛ ነበረች እያሉ ይናገራሉ። ዘፋኞች እየወጡ ለኦሮሞው ወደብ ያስፈልገዋል እያሉ ነው። ይሄ የኢትዮጵያ ጉዳይ መሆኑ ቀርቶ አሁን በዛ ናሬት ይሄን የሚያደርገው ኦፍኮርስ እነ ጀዋር እንደሚሉት ኦሮሞ ስር ለመወሸቅ ነው። ግን ይሄ ንግስና ቅዠቱ እና እብደቱ አብሮ የተጣበቀ ጄኑዊን የሆነ በፍጹም ደግሞ በዚህ መንገድ ተሄዶ ኢትዮጵያን ጥቅም ብሔራዊ ጥቅም ሳይሆን ብሔራዊ ውርደት የሚያመጣ የሚል እምነት ነው ያለኝ እንጂ ኢን ፕሪንሲፕል ከተቻለ ዓለም አቀፍ ህግ ከፈቀደ እና ጎረቤቶቻችን በሰላም በፍቅር የሚሰጡ ከሆነ ተስፋኝ ያ ባልሆነበት ሁኔታ እበላቸዋለሁ አሰበኛን ይገባናል የሚለው የእሱና የካድሬዎቹ ነጋሪት መደለቅና ይሄ ሁሉ የጦር መስበቅ አንድም ምንም የሚያሳካው ነገር አይደለም። ለምሳሌ በለስ ቀንቶት እንኳን አሰብን መያዝ ቢችል በጦር ኢትዮጵያ ፐርፐቹዋሊ ከኤርትራኖች ጋር በጠራን እነሱ ሬዚሊየንት ናቸው። አስበው እንግዲህ እንዴትና እስቲ ያው ቅድም እንዳልከው ላቋርጥ አይደለም ሶስት ነገሮችን ነው ያነሳው። እንዴት መቼና በማን የሚለውን ጥያቄ ብንመልስ እሱ ሳንገባ ወደ ሌላ የሱና የካድሬዎች እሺ ይሄን ላቁይና የሱና የካድሬዎቹ ላልከው የካድሬዎቹና የሱ ብቻ አይደለም አጀንዳው አብዛኛው ኢትዮጵያ ውስጥ ይገዛዋል። ሁለተኛው ደግሞ በርካታ ኢትዮጵያን የሚያነሱት ጥያቄ አለ። ይሄ የአሰብ ጥያቄ ከዚህ በፊት ኤርትራ ስትገነጠል አሰብን ወያኔ መደራደር ይችል ነበር፣ የኢትዮጵያ ማድረግ ይችል ነበር፣ አላደረገም ከአዲ ስለሆነ ሂስቶሪካሊ ሊጋሊ አሰብ የኢትዮጵያ መሆን ነበረባት የሚል ጠንካራ አርጉመንቶች በፖለቲከኞችም በምሁራንም ሲቀርቡ ነበር። በተለይ በጽሁፍ ያስቀመጠው ዶክተር ያዕቆብ ነው። ናው የዶክተር ያዕቆብ መጽሐፍ ብዙ አንብቤዋለሁ። በቅርቡም በኦዲዮ በቪዲዮ የወጣውን የእሱንም ኢንተርቪው ተከታትያለሁ። አይ ቲንክ ይሄ እንደ መከራከሪያ እንደ መጠቀሚያም ሊወሰድ የሚወስዱ አሉ። በሌላ በኩል ደግሞ ይሄንን ደግሞ አይ በዓለም አቀፍ ህግ ዶክተር ያዕቆብ ያነሳውም ሆነ ይሄ ይገባኛል፣ አሰብ ይገባኛል፣ ባህር በር የኔ ነው፣ አሰብ የኔ ነው የሚለው ሊጋል ወር ሂስቶሪካል እንትን የሚያስኬድ አይደለም፣ ደካማ ነው የሚሉ ለምሳሌ እንደ መሐሙድ ዶክተር መሐሙድ ተኩያ አይነት ምሁራኖች የጻፉት አለ በፎርዳም ሎ ሪቪው። እኔ የሊጋል እንትን አይደለውም። በእርግጥ ሊጋል ፊሎሶፊ ጁሪስፕሩደንስ በተወሰነ ደረጃ አንብቤያለሁ፣ ክላሶችም ወስጃለሁ። ሶ አይ ካን ኖት በዛ ወደ ዊድ ውስጥ ገብቼ ፎረስት ውስጥ ገብቼ አርጎ አላደርግም። ግን ዋን ቲንግ ኢዝ ክሊር የሶማሌ ላንድ ራሱ ኤምኦዩ ምን እንደመጣ አይተናል። ለኢትዮጵያ ውግዘት፣ መገለል፣ ውርደት ወደብ አመጣሁላችሁ እግዚአብሔር ይመስገን ብሎ ያለበት ሁኔታ ምን እንዳመጣ አይተናል። ይሄ ደግሞ አካሄድ ዓለም አቀፍ ህግን የሚጻረር የአፍሪካ አንድነት ድርጅትን የተባበሩት መንግስታትን የሎ ኦፍ ዘ ሲ ራሱ የሚያስቀምጠው እንትን አለ ክራይቴሪያ ስለ ሲ አክሰስ ስለ ፖርት አክሰስ ነው። ይህን ሁሉ ተዳፍሮ እሱ በኃይል አሰበኛ ነው የሚለውን አጡዞ የሚያደርገው ነገር በጦርነት ቢጀምር ያለምንም እንትን ከዓለም አቀፍ ማህበረሰቡ ጋር ኢትዮጵያን ሌላ ኪሳራ ውስጥ የሚያስገባ የዲፕሎማቲክ ኪሳራ፣ የኢኮኖሚ ኪሳራ፣ የእልቂት ሁኔታ ነው። ስለዚህ ጉዳዩ እነሱ በሚሄዱ መልክ ሳይሆን የኔ አመለካከት አንደኛ
ኤርትራ በዚህ ፕሬሚስ የኤርትራ ሉዓላዊነት የግዛት አንድነት መከበር አለበት። ሪጋርድለስ ኦፍ ያ የተባለው ነገር እኔም ውስጥ ያለው ነገር በቃ ያ ቻፕተር ተዘግቷል የናው ያንን አሁን ሪትሮ አክቲቭሊ ሄደን እንትን የምናደርግበት ሁኔታ ከኤርትራኖች ጋር የባሰ ቅራኔ ውስጥ የሚያስገባን ኢትዮጵያ ሁኔታ ይሄ የአብይ አህመድም ሌሎችም እሱን እንኳን የማይደግፉ በሌላ መልክ የሚያነሱ ስለዚህ ሶስተኛው በሌላ ኦልተርኔቲቭ የምለው ምን መሰለህ ኢትዮጵያ ትልቅ ሀገር ናት። ሪሶርሱ አለን፣ ህዝቡ አለን። የአካባቢው ሀገሮች ጋር ጠንካራ ወዳጅነት፣ ጠንካራ መተማመን፣ ቪዥን ያለው በሩቁ የሚያስብ ስግብግብ ያልሆነ እንዳሁኑ ስርዓት እንዳሁኑ አገዛዝ ሁሉን ልጠቅልል ሁሉን ኬኛ ማይል ቪዥን ያለው ለራሱም ህዝብ ለአካባቢውም ህዝብ የሚጠቅም ፍሬምወርኮች አሬንጅ አድርጎ ብዙ ሞዳሊቲዎች አሉ። የተለያዩ ሰዎች ጋር ስነጋገር ዓለም አቀፍ ጠበቆች የተረጋጋ ከራሱ ጋር የተረቀ መንግስት ዱረብል የሆነ ሰስቴነብል የሆነ አንደኛ የፖርት አገልግሎትና የፖርት እንትኖች፣ ሁለተኛ ከደህንነት ጋር በተያያዘ ከቀይ ባህር ጋር በተያያዘ የደህንነት ስጋት የሆኑ ጉዳዮችን በሙሉ አድሬስ የምናደርግበት የአካባቢ ኮኦፐሬሽን የአካባቢ ፓርትነር የቀጠናው በማድረግ ይሄንን ኒዳችንን ቦት ኢኮኖሚክ and security ኒዳችንን ሶልቭ ማድረግ እንችላለን ብዬ ነው የማስበው። ሾርት ኦፍ ዳት አይዘር ዶክተር ያዕቆብና ያን የሚደግፉ ማድረግ ያለባቸው ዓለም አቀፍ ፍርድ ቤት ሄዶ ተሟግቶ ያ ሜሪት ካለው ባሉት ሊጋል እንትኖች እንዳልኩ እኔ የዓለም አቀፍ ነው ላይ የለኝም እና አንተ የተሻለ ቅርበት ሊኖር ይችላል ባሉት እንትን ተሟግቶ ኢትዮጵያ ሪሊ የሚባለው ነገር ሊጋል ኤንድ ሂስቶሪካል አርጉመንት የሚያሸንፍ ከሆነ ወይለን ጉድ። ከዛ ባለፈ ግን አሁን አብይ አህመድ እንደሚያደርገው አሰብን ይዞ ቀይ ባህርን ይዞ ሞቢላይዝ እያደረገ ናሽናሊዝም ብሔርተኝነት እየቀሰቀሰ አሰበኛ ነበር አሰብን አምጡ ምናምን ዲዛስተር ነው፣ ካታስትሮፍ ነው በሪጅኑ።